ስለ ጸጋ ያለው ነገር አልቋል። ያልጨረሰው ፖሊስ ብቻ ነው። እሱም ደግሞ በአንድ ወር ጊዜ ውስጥ ገንዘቡን አምጥቼ እከፍላለሁ ብሎ በዋስትና ስለወጣ ነው። አልገባኝም። ታዲያ መመለስ ያቅተዋል? ገንዘቡ እሱ ጋር የለም። ገንዘቡ ሌላ ሰው እጅ ነው። ምን? ያ ሰው ቃሉን አክብሮ ከመለሰለት ገንዘቡን ከፍሎ ከዳው ነፃ ይሆናል። አለበለዚያ ግን ኖ እንግዲህ በዚህ ጉዳይ ላይ ከእንግዲህ በኋላ ምንም ነገር መነጋገር አልፈልግም። ምንም ነገር እንዲፈጠርም አልፈልግም። በቃ ምኞቴ ተሳክቶ ሚስቴ ልትሆኚ ነው ማለት ነው? አዎ ከመቃብር አውጥተህ ነፍስ ዘርተህብኛል። ከዚህ በኋላ ህይወቴ ሙሉ ያንተ ነኝ። እንግዲህ አዳሜ ምን ታወሪ? ምቀኛውላ ፈጣሪ እኮ የተመኘውን ያለምከውን እኮ ነው የሰጠው። ታዲያስ ከዚህ በኋላ ቢሞትስ ይቆጨኛል እንዴ? ወይ አቢ መጣ እንዴ? ያመጣውልሽ ነው አባ ተቀበይ እንጂ ለኔ ያመጣለ እና ታዲያ እንዲህ መቸገር አልነበረብህም ማለት ማንንም ያላሰበውን ይሄን ሁሉ አድርገሽልኝ። ይሄ ሲያንስሽ እኮ እኔ እኮ ሳታገኘኝ እንዳትሄጂ ስትለኝ ለዚህ አልመሰለኝም ነበር። አንቺ ተነሽና እንሂድ። አልሄድም። የት ነው የምሄደው? እውነቷን ነው። ይኸውልህ ከፈለክ ደግሞ ጥበቃ ጋር ደውዬልህ አሁን አንጠልጥለው ከማስወጣታቸው በፊት ትወጣለህ ወይስ? አንቺ ግን በክብር ለብሰሽ መሄድ ማትፈልጊ ከሆነ መኪና ውስጥ ለብሰሽ ልቀቀኝ ማለት ነው። ምን እያደረክ ነው? አሁን ግን ባንቺ ተጽናንቻለሁ። በህይወቴ እንዳንቺ የተረዳኝ ሴት በፍጹም አላገኘሁም። አንቺ በጣም እንደምትወጂኝ ያውቃል። እኔም በጣም ስለምወድሽ ዝም ብለሽ ውደጂኝና በቃ ውስጤን አክሚልኝ። ልቀቀኝና ልመለስ። ኧረ እባክሽ ተይ እንጂ። ራሴን አዋርጄ ዋሾ በሆንልሽ እንደው ምንም አይነት ስሜት የሌለው አድርገሽ ነው የምትገምጪኝ? እና ልጁ እንደዚህ አድርገው ምንም አይሆንም። ትንሽ አንቀላፍቶ እንዲነቃ የሚያደርግ መድኃኒት ነው የሰጠው። ልቀቀኝ። አንቺ ሴት እንደዚህ አድርገህ ከምታዋርደኝ እዛው ሚስቴ ናት ብለህ ብትነግረው ይሻለኝ ነበር። ልቀቀኝ። አሁን እስቲ ምን እንደምታመጪ አይሻለሁ። አሁን አላስፈላጊ አምባጓሮ መፍጠሩ ዞሮ ዞሮ አንተ ነው የሚጎዳው። ስለዚህ ልቀቀኝና እንግባ። አለቅሽም። እስቲ ምን እንደምታመጪ አይሻለሁ። እባክህ ዴቭ፣ በፍቅር ሲሆን ውብና ደስ የሚል ነገር እንጂ በፍጹም የሚቆሽሽ ነገር የለም። እኔ እኮ በጣም ስለምታሳዝነኝ እኮ ስለማሳዝን እኮ ነው ከአንቺ ጋር ሆኜ ወልጄ ልኑር የምልሽ። እና እባክሽ እባክሽ ስለፈጠረ ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቤ እንዳልሄድልኛል። ታዲያ ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን አረብ ሀገር ላይ ስለወሰንኩ ልሰናበቱት ነው።
መጣሽ? ነገርኩህ እኮ ሞት ቢመጣ ካንተ ጋር አልሄድም። እና የምርሽን ነው እንደዛ ያልሽው? አዎ ከሱ ጋር ነው የመጣሁት፣ ከሱ ጋር ነው የምሄደው። ንግግርሽ በጣም ያናድዳል። ግን የትላንትናው አይነት አምባጓሮ እንዳይፈጠር አንቺም ሆንሽ እሱ እንዲህ አይነት ድርጊታችሁን ብታቆሙ የተሻለ። ይልቅ አይቶ እንዳይናደር ቶሎ ብትሄድ ይሻላል። ትላማታ አስቀይሜ ከሆነ ይቅርታ አድርገኝ። እኔ ለባለጌ የሚሆን ይቅርታ ይልኝ። ምን ነው? ምን ሆንክ ጌታ? አሁንም ሳላቀው መሯሯጫዬን በመዝጋት ሙትና ቁስለኛ ከሚያደርገኝ ሰውዬ ጋር ክፍል ቀይረሽ አደራረብሽ ታሳድርኛለሽ? ወድጄ እኮ አይደለም፣ ሁሉም ክፍሎች ስለተያዙ ነው። ሁሉም ክፍሎች አትበኝ፣ ሁሉም ክፍሎች አይደሉም። እሺ እኔ ሪሴፕሽኖቹን እኮ ጠይቄያለሁ፣ በቂ ክፍል እንዳለ ነግረውኛል። ተናገሪ እንጂ ምን ይዘጋሻል? ተናገሪ እንጂ። መቼስ ካሁን በኋላ ከዳዊት ጋር በሌላ ነገር አጠረጥረኝም አይደል? እሱማ ለምን ጠረጥርሻለሁ? ግን እኔ አንቺ እሱ ለምን አንድ ቤት ውስጥ እንዳደር ማወቅ ፈልጋለሁ። ገባሽ? ማወቅ ፈልጋለሁ። ያው እሱ በመሀላችን ሌላ ነገር እንዳይፈጠር ስለፈለገ ነው። ቆይ እሱ በአንቺ ገላ የማዘዝ መብት ከሌለው እንዴት በምን ምክንያት እንደዚህ ያደርገኛል? በምን ምክንያት ነው? ወይስ ምንም ሳትነካ እንድታስረክበኝ ብሎት ከፍሎት ስለሞተ ነው? በስመ አብ! አንተ ምን አይነት ሰው ነህ? በእግዚአብሔር እኔ ምን ላድርግ? አንቺ እኮ ነሽ ይሄን ሁሉ ነገር አድርገሽ አሳየሽኝ። እኔ ምን ላድርግ? እሱ እኮ ስጋቱ ገንዘቡ ነው። እሱና የተወሰኑ ሰዎች እኔ ጋር ያለው ገንዘብ ላይ ድርሻ አላቸው። ገንዘቡን ደግሞ አሁን ለመከፋፈል እነሱ ስልጣን ላይ ስለሆኑ ጊዜው አይመችም። ስለዚህ ያው እሱም ስለፈራ እነሱም ደግሞ ጎረምሳ ወዳ እንዳታስበላን ብለው በጣም ጥሩ፣ ችግር የለውም። እሺ አቡሽ ግን እንደዚህ ቁጡ ነህ እንዴ? አዎ አጥብቄ በምወደው ሰው ሲመጡብኝ ደብረኛል፣ እቆጣለሁ። አንድ ነገር ልንገርሽ፣ ከአንቺ ብቻ ሳይሆን ከንጹህ ልብሽን ፍቅር ይዞኛል። እኔም እወዳለሁ። ውሻ! ፍቅሬን ያለማንም ገላማጭ በግልጽ በአደባባይ ማጣጣም ነው እንጂ ማንም ጋር ጦጥ መሳደድ አልፈልግም። ገባሽ? በዚህ ባለጌ ዘበኛሽ ቶሎ መራ ፈልግለት። እሺ? ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንቴሊጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን።
በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኘው መሃርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። እንዴት ያማረብሽ በአላ አምሮብኛል። ብቻ ምንም ስታምርባት መሰለኝ ቆንጆ ልዕልት ነው። ወላሂ በጣም ያማረብሽ ማሻአላ። እንዲሁ ዛሬ በጣም እንዲያምርብኝ ነው የምፈልገው። የደስታዬ ቀን እኮ ነው እና ሰፋ ራሱ እየለፋችሁ ለኩላት ነዋ። በቆሻሻ ተራሽ ታረ ቆሻሻ ይሄውልሽ፣ ቆሻሻ የሆነው ያለ ቦታው ስለተገኘ ነው። ቦታው ላይ ሲሆን እንዴት ቆንጆ እንደሚሆን ታያለሽ። ከምጋብቻ ጀማሉ እዚህ ጋር ይኸውልሽ ውብ እንደሆነች ነገሩ። አንቺ አስዋብሻት አታያ? አዎ አሁን በቃ ደስ ሲል ሸጋ የወሰነ ስቴት መጣ። በእናትህ ይኸውልሽ ደግሞ ዜናዋ ሂዶ ያወጣ ኬሲ እንዴት ነው ደርሶ ደግሞ ነው እንጂ ማንን ነው ኬሲ የምትይው? ያው ደግሞ ዜና እንደዚህ ልብነ ፍቅር ሲያደርግ እንዲሁ ግርም ነው የሚለው። እኔ የምልሽ ቆይ አሁን ጥሩ ነገር ነው አይደለም ያደረገው? እዚህ ጋር ኬሲ ብሎ መሳደቡ ምንድን ነው? መቼም ያው አንድ ጊዜ ጥሩ ነገር አደረገ ተብሎ ያስተምሩ አይሻልለት። ሶፊያ ምን ሆነሻል ግን? ይህ በእናታችሁ በቃ እንዴ ለምን ትጨቃጭቃላችሁ? በዛ እንዴ አሰፋት ታያትም እንዴ? ዛሬም በዚህ ቀን እኮ ነው የምጨቀጭቀኛለች። አዎ በእናታችሁ እስቲ ዛሬን እንኳን እንደዚህ አትሆኑ። እሺ ዛሬ ሰርግ አይደል እንዴ? ምንድነው? ይቅርታ ፍቅር፣ ይቅርታ እናት አለሜ፣ ወይ ይቅርታ አሴ ጨረሳችሁ እንዴ? እስካሁን ሙሽሪትን በልኳ ነው ያመጣሁላት። መልካም ጋብቻ ለጀማሉና ለፍቅር ይላል። ጀማሉ ሰርግ እንዲህ ነን እንዲህ ነን። አንተ ጠፋ እንጂ እንዴ። ቆይ አንተ ግን ይሄን ልብስ ይሄ ሁሉ ምግብ በዛች ገንዘብ ነው ያመጣው? ኧረ እባክህ ሻይ ማትገዛ ገንዘብ ሰጠኝ ደግሞ በዛው ሁላ ገንዘብ ትላለህ? እሱን ጋር በቂ ገንዘብ ሰጠኝ። የምሬን ነው። እዮባ ነው ሁሉን ነገር ጨማምሮ ይሰጠኝ። በጣም አሪፍ ልጅ ነው በእናትህ። በጣም አሪፍ ግን የእሱ ስጋት ምን እንደሆነ ታውቃላችሁ? እያንዳንዳችን ከዚህ ቤት ወጥተን ጉድ እንዳንሆንበት ብቻ ነው እሱ። ማንም ሰው ያወጣ ማናችንም እሺ ከዚህ ቤት አንወጣም። በዚህ ሁኔታማ ይወጣሉ የሚል ሰው ካለ እብድ ነው። ሌላ ደግሞ ሁሉም ፕሮግራም ምሳ ሰዓት ላይ ማለቅ አለበት። ዛሬ ጁማ ስለሆነ ወደ ከተማ ሄደው ነው የሚሰግዱት ብሎኛል። ምሳ ሰዓት እንዴ የሚያስከራታል እንዲያዝ ነው ከወጡ በቃ እንደናገራለሁ ነው እንግዲህ። ጀማሉስ? ጀማሉ ፋርጊያታለሁ ታያታላችሁ። ስቲሊዮ ጀማሉ ሙሽራው ጀማል ሙሽራው ሙሽራው ጀማል ጀማል አቶ ምን ሆነሃል ጀማል? ጀማል
ልብስ ለምን አለበስክ? ፍቅር በእናትሽ ተይ። እኔ ሀሳቤን ቀይሬያለሁ። ስለዚህ በፍጹም አላገባሽ። ምን? አዎ አንቺን አግብቼ አላህን ማስቀየም አልፈልግም። አብይ ስራውን አልጀመርከውም ማለት ነው? ምን ማለት ነው? እኔ ጭንቅላቴ ሊፈነዳ ደርሷል። እንዴት ብዬ ነው በሰዓት ስራ መስራት? በቃ አሁን መድኃኒቱን ወስደሃል አይደል? ለምን ራስህን አታረጋጋም? አሁን እኮ ስራውን ብትጀምር በሽታህን ሁሉ ትረሳዋለህ። አብይ አልቻልኩም። ምን መስራት አልቻልኩም። ውስጤም ሊረጋጋ አልቻለም። ከቀረውኝ መስራት አልቻልኩም። በቃ ሌላው ፍርሃቴ ዳናይት እዚህ ድረስ ትመጣለች እያልኩ መስጋት። አብይ ነግሬህ የለ እንዴ? ለእሷ ደውዬላት እንደማትመጣ ስትነግረኝ አንተን አስጠራው። ችግር እሷ ብቻ ነች። ሁሉም ላይ ሊረጋጋ አልቻለም። ሰላም ላገኝ አልቻለም። ስለዚህ በዚህ ያለ መረጋጋት ውስጥ ስራ መስራት ነው ይቻላል። እስቲ እንደዚህ ብለህ ራስህን አታስነፍ። እችላለሁ በል። አትችልም። ስለዚህ ማለት አሁን ጊዜ ሳታጠፋ ቀጥታ ፋሲል ጋር ደውለህ ቁርጡ ነገር ምን? እኔ አብይ እኔ ለፋሲል እንኳን ለሱ ልነግረው ልንገርህ፣ ካንተም መስማት አልፈልግም ይሄን ቃል። በቃ ገና ለገና አንተ ስራ መስራት አልቻልክምና በአንተ ችሎታ ተማምኖ ዋስትና የሰጠህ ልጅ መሞት አለበት? አይደለም በእናትህ እኔ እንኳን ሰው ላይ የሚጨክን ነገር የለኝም። ዝም ብለህ በቃ አትበጥብጠኝ በእግዚአብሔር። እንዴ ይህ ልጅ እኮ ህይወቱ ተበላሽቶ ቤተሰቡ ተበትኖ በሐሺሽ ህይወቱ ሲጨማለቅ እና ሲሞት ዝም ብዬ ምንም ነገር አልችልም። አብይ ትችላለህ፣ በደንብ አድርገህ ትችላለህ። ላንጨርስ የጀመርነው ነገር የለም። ትችላለህ። አይመስልም። አልመጣም ብለሽኝ ነበር። አዎ ብዬ ነበር፣ ግን የጀመርኳቸው ስራዎች ትንሽ እረፍት ስለማይሰጡ ጨርስ ብዬ ነበር። ይሁን ደውለሽ መምጣት ነበረብሽ ዳናይት። ካጠፋሁ ይቅርታ። አብይን አንዴ ብቻ ማናገር እችላለሁ? ምን ማለት ነው? ሻውን አላገባሽም ማለት አላገባሽም ማለት ነው? እሷ ገና ብዙ ተስፋ ያላት ልጅ ነች። እኔ ደግሞ መቃብር አፋፍ ላይ የቆምኩ ሽማግሌ ነኝ። እንዴ ጀማል የሆንክስ እንደው ምን ማለት ነው? ቢሆንስ ማለት ኬሮሊ፣ እሷ ገና ብዙ ተስፋ ያላት ልጅ ነች። ገና ለገና በፍላጎቷ ታገባኛለች ብዬ ስንት ሀብታም ስንት ንጉስ ሊያገባት የሚጎመጅላትን ቆንጅዬ ልጅ አግብቼ እድሏን ማሰናከል አልፈልግም። እኔ ሀብታም አልፈልግም፣ ንጉስም አልፈልግም።
ከልቤ ያስበልጬ ወድጄሃለሁ። ተይ እንደሱ አትበይ ፍቅር። አንተ ደስታዬ ነህ። ህይወቴ አንተን ካጣች ትርጉም አልባ ትሆናለች ብዬ ከመረጥኩስ? ይኸውልሽ ፍቅር ተሳስተሽ ካልሆነ በስተቀር እንደኔ አይነቱን መናጢ ደሃና ቆሻሻ ምርጫሽ ልታረጊ አትችይ። ጀማሉ በእግዚአብሔር እንደዚህ አትበል። አንተ ቆሻሻ አይደለህም፣ አንተ ደሃ አይደለህም። ብለሽ እውነቱን ድፍጥጥ አድርገሽ በመካድ ድህነቴንና ቆሻሻነቴን ልትክጂ ነው? እሱን እኮ አልካድኩም ጀማሉ። ግን እኮ ልብስህ እንጂ ልብህ ቆሻሻ አይደለም። ኪስህ እንጂ ህሊና ባዶ አይደለም። በዛ ላይ ስንት ንጹህ ለባሽ ሀብታሞች ውስጥ ያላየሁትን ንጹህ ሰብአዊነትና ፍቅር አንተ ላይ ይቻለሁ። አዎ እድልሽን አሰናቅዬ እድሜን ሙሉ ስቆጭ መኖር አልፈልግም ጀማል። ቆይ ግን አንተ ከሀገር የወጣው እሷ ልታገባ ብላል እንዴ? ቢሆንስ? ባለፈውም ጠይቃ አገባሻለሁ ብለሃታል አይደል? አዎ ትልቁ ስህተት እኮ እሱ ነው። እባክህ አሰፋ፣ አንተ ከሁሉም ስለምትሻል አንተ እንኳን ተረዳኝ። እኔ 45 እሷ 20 ዓመቷ። በዚህ ላይ የተሸከምኩት ኢየሱስ ማዋጥ ብዙ ነው። ስለዚህ ከዚህ በኋላ ሰርቼ እሷን እንኳን ላስተዳድር ሸክሟ ስለሚሆን እባካችሁ እሺ በሉ። ወደ ሳይሆን በግድ ታገባታለሽ። ይኸውልህ ደግሞ ሊጀምሪ ነው። አንተ እውነቴን ነው። 30 ቦታ ረግጬ ያመጣሁትን ቁሳቁስ እንኳን ሳንጠቀምበት አላገባም ትላለህ እንዴ? ይኸው ደሞዜ አንተ ሆድ እንጂ ጭንቅላት ስለሌለ አይፈረድብኝ። አታውን የሚናገረውን ነገር አሁን እሱ ነው እንደሚያሳስብ ይኸው ልጅ ጀማሉ፣ ሴት ልጅ ከማትወደው ሰው ጋር ቤተ መንግስት ከምትኖር ከምትወደው ሰው ጋር መቃብር ቤት ውስጥ መኖር ነው የምትመርጠው። አይ ኬሮሊ፣ እሱ የድሮ ልቦለድ መጽሐፍ ውስጥ የቀረ ነገር ነው። አይምሰል ጀማሉ፣ ምንም እንኳን ቁጥሩ ያነሰ ቢሆንም በገሃዱ ዓለምም ሰዎች አሉ። በዛ ላይ ደግሞ አታሳዝንም? እንደዚህ አምራና ደምቃ። እባካችሁ በማይሆን ነገር አትጨቅጭቁኝ። ኬሮል በቃ ተይው። ከዚህ በላይ ባናስገደው ጥሩ ይመስለኝ። እሱን አግብታ እድሏ ከሚሰናከልና ህይወቷ ከሚበላሽ እኔ ድሬ ተሰናከለ ብያለሁ፣ ህይወቴ ተበላሸ ብያለሁ። ጀማሉ እንደውም ህይወቴ የሚበላሸው አንተን ካላገባው ነው። እባክሽ በለኝና አግባኝ። እባክሽ ፍቅር፣ እባክሽ አታስጨንቂኝ። አስጨንቃለሁ ጀማሉ። አንተ እኮ ነፍሴን አትርፈህልኛል። ከዚህ በኋላ ነፍሴ እኮ ያንተ ነች። ይኸውልሽ አትሳሳቂ። ነፍስሽን ያተረፈልሽ አላህ ነው እንጂ እኔ አይደለሁም። ስማ፣ ከዚህ በኋላ ደግሜ አልጠይቅህም። ታገባኛለህ ወይስ አታገባኝም? አላገባሽ። የመጣሁት እንዲጥሩ ያልሆነ ስሜት እንዲሰማ ፈልጌ አይደለም። ግን ሌሊቱ ሙሉ ስጨነቅና ያለ እንቅልፍ ነው ያደርኩት። ስለዚህ መጥቼ በአካል ይቅርታ ልጠይቅህ ነው። እንዲህ አይነት ነገር መስማት የምችል አቅም የለኝም። እበድ ነው የሚለኝ። አብይ፣ አንተ እኮ ግን ምንም አላጠፋም። እኔ ነኝ እንደዚህ አይነት ስሜት እንዲሰማ ያደረኩት። በዛ ላይ አንተ ካለህበት ችግር አንጻር ምንም ነገር ብታረግ ልክ ነህ። ስለዚህ በእናትህ በጣም ይቅርታ። አንድ ነገር ይቅርታ መጠየቅ ካለብኝ እንኳን እኔ ነኝ መጠየቅ ያለብኝ። አብይ፣ እኔ በጣም ነው የማስፈልግ። አሁን ለጀመርከው የስራ ውል እንኳን በጣም የምጠቅም ሰው ነኝ። ስለዚህ አሁን የገባንበትን ነገር ሁሉ በይቅርታ ምንም እንዳልተፈጠረ አድርገን እንርሳው። በአዲስ የስራ መንፈስ ስራችንን እንቀጥል። አይ የምትል ከሆነ ግን በሩን ክፈትና ለዘላለም ውጣ።
ያመጣን ለምግብ ደረሰ? አዎ ደርሶኛል። እሺ ወንድም ጋሼ እንዴት ነህ? እዚህ ሲኦል ውስጥ ተጥዬ እያየኸኝ እንዴት ብለህ ትጠይቀኛለህ? አንተስ አንደኛ እስር ቤት ገብተህ ተገላግለህ፣ እኛ ግን የማጅራት መቼ ወንድሞች ናቸው በሚል ምን? አዎ ሰው ሁሉ መግቢያ መውጫ አሳጥቶ ተዋቸው እባክህ። አበሻ የሚለው አያጣም። ይሄኔ ሞትኩት እኔ በሆን ኖሮ ወንድማቸው ሞቶ እነሱ እንደ ልባቸው ይንፈላሰሳሉ። የወንድማቸውን ገዳይ ሳይበቀሉ ይላችሁ ነበር። ቢሆንም በጣም ይከብዳል። ይልቅ ማየ እንዴት ነች? ደህና ነች። ትላንትና መታላየችም መታለች። ማታ በህልሜ ስላየኋት ነው። ያለወትሯ ስቅስቅ ብላ እያለቀሰች ቅዠት በቅዠት አድርጋ ነው ያሳደረች። በጣም ይገርማል። ምኑ ነው የሚገርመው? ህልሙ ነዋ። በትክክል የሆነውን ነገር ሁሉ ነው ያየው። ማለትማ እናታችን ትላንትና በአንተ የተነሳ ቀኑን ሙሉ ስታለቅስ ነው ያደረችው። እዲያ እሷ ደግሞ ታበዛዋለች። አሁን እኔ ብታሰር ሟሟለሁ እንዴ? መታሰር እኮ በእኔ አልተጀመረም። እንደሱ አይደለም ዜድ። እናታችን ለምን ታሰርክ ብላ አይደለም ያለቀሰችው። ጠዋት ላይ የሆኑ ሰዎች መጥተው ነበር። አዳነች በሉ ለምትባል ባለጌ ሴት ብሎ ነው ምስኪኑ ሰውዬ የገደላቸው ሲሆን ምንድነው የምታወሩት? አዎ እናታችን ይሄን ሰምታ ነው ቀኑ ሙሉ ስትጨነቅ ያደረችው። ቆይ ማን ነው እሱ እንዲህ አይነት የማይረባ ወሬ ይዞ መጥቶ እናትን የሚያወካት? መጥተው እንደነገሯት እንጂ ማን እንደነገራት አናውቅም። ደግሞስ የነጋሪው ማንነት ለምን ያስፈልጋል? ለምንድን ነው የማያስፈልገው? በማይረባ ወሬ እናትን አይምሮ የበረዘውን ሰው ለአንተ ባያስፈልግ ለእኔ ያስፈልገኛል። እንዴት? ነገሩ እውነት አይደለም። ሰውየውንም ለእሷ ብዬ አልገደልኳቸውም እያልከን ነው ወይስ? እውነት አይደለም። ሰውየውን የገደልኳቸው በአጋጣሚ በተፈጠረ ግጭት እንጂ ለሰው ብዬ አይደለም። ሁኔታ ግን ነገሩ እውነት እንዳልሆነ ነው የሚገልጸው። ሁኔታዬ በፍጹም እውነታውን አይገልጽም። እውነቱ እኔ በአንደበቴ እየነገርኩ ያለው ነው። ጥሩ። እሷ ግን ለገዛ ወላጆቿ ለእህት ወንድሞቿ ሳይቀር ማትመለስ ክፉና ጨካኝ መሆኗን የሰማን። ይሄ የጠላት ወሬ ነው። ቢሆን ጥሩ ነበር ግን አይደለም። እኛ ራሱ ባደረግነው መጠነኛ ማጣራት እናንተም የጠላት ወሬ እየሰማችሁ እየሰለላችኋት እንዳይሆን ብቻ። ለምንድን ነው እሱ ማንሰልላት? ጉዳዩ እኮ ያንተ የምንወደው ወንድማችንና የቤተሰባችን ጉዳይ ነው። ሰሙኛላችሁ? ከዚህ በኋላ በእኔ ጉዳይ ምንም አያገባችሁ። ለምን አያገባን? አንተን ራሱ በትክክል ወዳ ሳይሆን መጠቀሚያ ልታደርግ አስባ እንደሆነ የቀረበች እየሰማ። በፍጹም እውነት አይደል የሰማችሁት ነገር አልኳችሁ እኮ። ኧረ ቀስ። ታዲያ ምን ላድርጋችሁ? የማንንም ወሬ እየለቀቀማችሁ እየመጣችሁ ስታደነቁሩኝ ምን ላድርግ? ሰማለህ? ስለምትወደኝ ነው ከደረጃዋ ዝቅ ብላ እንደምትወደኝ ለማረጋገጥ ያረገዘችልኝ። የተናገርከው ነገር እውነት ከሆነ ደስ ይለናል እንጂ አይከፋንም። እመኑኝ፣ ያልተበረዘና ያልተከለሰ እውነተኛ ነገር ነው እየነገርኳቸው። እሺ ይሁንልህ። ይልቅ አሁን የመጣ ነው እናታችን ለሰርግ የሰጠችን ገንዘብ ተቀበሉትና ምን? አዎ እዚህ በየመንደሩ ከምታውደለድሉ ስራ ጀምሩበት ብላን የመጣ ነው። ፊት ላይ የማየው ሐዘን በክርስቶስ ነፃ ከወጣ ክርስቲያን የሚጠበቅ አይደለም። በንስሐ የነጣ ሰው ልቡ በደስታ እንጂ በሐዘን አይሞላ። ታዲያ ምን ነው ይሄን ፍሬ ፊት ላይ ላይም ሁለት ላድርግልህ? ጦር ይዤ ስላልመጣሁ ተመልሼ ልታሰር መሆኑ ስላስጨነቀኝ ነው የሰማሁት።
ታዲያ ምኑን ነው ንስሐ ገባው ያልከኝ? ማለት አሁንም እዚያው የሰይጣን ጥርጣሬ ውስጥ ራስህን ጥለህ ነው ክርስቲያን ነኝ የምትለኝ? ታዲያ ምን አባቴ ላድርግ? እመነኝ፣ ራስህን ከዚህ የሰይጣን ጥርጣሬ ነጥለህ አውጣ። በፍጹም ልብ በፈጣሪ ታመን። ጥርጣሬህን ሁሉ ወዲያው ልቀጣል። ደግሞ እመነኝ፣ ጌታ አንድ ጊዜ ነፃ ወጥቷል። ከዚህ በኋላ እስር ቤት መልሰህ አትጣል ነው ብሎ ነው ወንጌላዊ። ይሄ የኔ ሀሳብ ሳይሆን የእግዚአብሔር ሀሳብ ነው። ግን አንተ ለመሆኑ ለምንድን ነው እስር ቤት መግባቱን የፈለገው? ልዑል ገንዘቡን አልሰጥም ስላለኝ። ለምንድን ነው ገንዘቡን የማይሰጥህ? ባጭሩ ገንዘቡ እጁ ላይ ስለሌለ። ምን? ያን ያህል ገንዘብ በአጭር ጊዜ ውስጥ ምን አደረሰ? አጥፍቶት እኮ አይደለም፣ ለፖሊሶች ሰጥቶት ነው። ማለት ልዑል በአንድ ወቅት በሰራው ከበድ ያለ ወንጀል እያስፈራሩ በየጊዜው ብዙ ገንዘብ የሚጠይቁት ፖሊሶች አሉ። ምን? እና ብዙ ጊዜ ገንዘብ አምጣ እያሉ የሚያስፈራሩት ፖሊሶችን አሁን በድርድር እኔ የሰረኩትን ገንዘብ በሙሉ ሰጥቷቸው ነፃ ወጥተዋል። ለካ ሁላችንም ጉዳችንን በየጀርባችን ተሸክመናል። ጉድ? የምን ጉድ? ለማንኛውም አንተ አንዴ ክርስቶስ ነፃ ወጥቷል፣ ተመለሰ እስር ቤት አትጣል። ገንዘቡን በአንድ ወር ከፍዬ ካልጨረስኩ እኮ ግድ የለም። እኔና ፓስተር መልካም ገንዘቡን በ2 ዓመት ከፍላችሁ እንዲጨርሱ እንደገናም ግማሹን ቤተክርስቲያን በምህረት ልተዋችሁ ወስነናል። ምን? አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ምን ነው ዝም አልኩ? ጋሽ ተናገር እንጂ። እሺ እናገራለሁ። ቆይ ጥያቄው የሚያስደነግጥ ሆኖ ነው እና ያለ ደነገጥኩ ወይስ? ኧረ አልደነገጥኩም። እንደው የሆነ ሀሳብ ነገር ገብቶኝ ነው እንጂ ደህና ነኝ። እሺ ጥሩ። ለማንኛውም ሰሞኑን ለጣቢያው አሳውቀ ከአጃቢ ጋር በመውጣት ገንዘቡን ትሰጠናል። ሰሞኑን እንኳን አልችልም። አጉል ቃል አታስገቡኝ። ለምንድን ነው እሱ ማትችለው? አለመቻሌን ካወቃችሁ ብቻ ይበቃችኋል። ምክንያቱም ምንም አይጠቅማችሁ። አይገርምም? በጣም ነው እንጂ የሚጠቅመን። ቀኑን ሙሉ እስር ቤት ውስጥ ታስሮ የሚውል ሰው ለጉዳዩ ጊዜ እስኪያጣ ድረስ ቢዚ የሚያደርገው ምክንያት ማወቅ በጣም ነው የሚጠቅመው። ቆይ እናንተ ራሳችሁ ምን አይነት ካዲ ሰዎች ናችሁ? ማን ነው እሱ ካዲ? እኛ ነን ወይስ ሌላ? ከእናንተ ሌላ ማን አለ? ማውሮ ከእናንተ ጋር አለ እንዴ? እኛ ታዲያ ምን አድርገን ነው በካዲነት የምትሆነጅልን? ከዚህ በላይ ምን ታደርጉኛላችሁ? ከታሰርኩ 10 ቀን አልሞላኝም። የዋስ መብት ይጠበቅልኝ አይጠበቅልኝ ሳታውቁ ገንዘቤን ለመቀራመት የምትሽቀዳደሙት። ወንድም ጋሽ ገንዘቡ ያንተ ሳይሆን የእናታችን። የታሰርክበት ወንጀል የዋስ መብት እንደማያሰጥ ታውቃለህ። ገንዘቡ ደግሞ ባንክ መቀመጡ ላንተ የሚጠቅም ነገር ቢኖር ጥሩ፣ ግን አይጠቅምህም። ነገርኳችሁ። በቃ አልችልም ብያለሁ፣ አልችልም። ለምን በከንቱ ትደክማላችሁ? ነው እንዴ? ስለዚህ የሰማነው ነገር በጠቅላላ እውነት ነው ማለት ነው? ምንድን ነው እሱ የሰማው? አዳነች በልሁ የወጣላት ሌባ መሆን። አንተ እንዴት ነው የምትናገረው? አዎ የቀረበችህ ለፍቅር ሳይሆን ለጥቅም ነው።
እንዳልከው አርግዤልሃለሁ ለምትለውም ደግሞ ከአስሩ ጋር ስትጋደም ያመጣችው ስለሆነ ልጁ አንተ አይደለም የሚሆነው ማለት ነው። አንተ እንዴት ነው የምትናገረው? ዲኤንኤ አስመርምሪ የኔ ልጅ መሆኑን ያረጋገጥኩትን ልጅ ያንተ አይደለም የሚል ነገር ከዚህ በኋላ ብትሰማ ሲጣርግ ይግልሃለሁ። እሺ አታስብ ወንድም ጋሽ፣ ከእንግዲህ እየመጣሁ አልበጠብጥም። እውነት? አዎ። ይህን የማደርገው ግን ፈርቼ እንዳይመስል ገንዘቡ አንተ ጋር እንደሌለና ለእሷ እንደሰጣት እርግጠኛ ስለሆንኩ። ምን? በደንብ አድርገህ ሰምተኛል ወይ? አንተ ራስህ ገንዘቡን በገዛ እጅ ትሰጠኛለህ፣ አሊያም እሷ እንድትሰጠኝ ታደርጋለህ። ካልሆነ ደግሞ አሁን አንተ እኔን እንዳደረከኝ እኔም እሷን ጉሮሯን ሲጥ አድርጌ እቀበላለሁ። አንቺ ታዲያ ወዴት ነው የምትሄደው? ቃል በገባውልህ መሰረት ስራህን ሰርተህ በ2 ዓመት ውስጥ ዕዳህን እንድትከፍል ነው። ምንድነው የሁላ ዶላር ወንጌሌ? ለስራ መጀመሪያ ያዘጋጀውልህ ነው። ታዲያ የሁላ ገንዘብ ለኔ ከከፈልከው ዋጋ አንጻር ሲያንስ እንጂ አይበዛብህ። በፍጹም ነው ያልወስድም። ትወስዳለህ። አልወስድም አልኩት አልወስድም። ትወስዳለህ አልኩት ትወስዳለህ። ወስጄስ ምን አደርግበታለሁ? እንደ ማንኛውም ሰው ስራ ትሰራበታለህ። ያንተንም የቤተሰቦችንም ህይወት ትለውጥበታለህ። ነው ወንጌላዬ፣ እኔ ይህንን ሁላ ገንዘብ ታቅፌ በጭንቀት እንቅልፍ አጣለሁ እንጂ በፍጹም ስራ ልሰራበት አልችልም። ስለዚህ ባኮት እሺ በሉኝና ውሰዱት። እኔ አልወስደውም። ለምን ታስጨንቀኛለህ ልጄ? ለምንድን ነው የሚጨነቁት? አንተ ይህን ገንዘብ ካልወሰድክ እውነቱን ልንገርህ በጸጸት ትገለኛለህ። ይህን ያህል? አዎ። ደሞስ እኔ ለወገኖቼ ገንዘብ ሰጥቼ ስራ ሳስጀምር ይሄ የመጀመሪያ ነው እንዴ? በእርግጥ የመጀመሪያውት አይደለም፣ ግን ከዚህ በፊት ስራ ላስጀመሯቸው ሰዎች ቢበዛ $5000 ይሰጣሉ ሲባል ነው እንጂ ይሄን ያለ ገንዘብ ያሳቅፋሉ ሲባል ሰምቼ አላውቅም። እነሱና አንተ አንድ አይደላችሁ። እነሱ ወገኖቼ ናቸው። ልረዳቸው ፈልጌ ነው። ያንተ ግን ዕዳ አለብኝ። ዕዳ? የምን ዕዳ? የምን ዕዳ ልበልህ? ወጣትነትን የከፈልክበት፣ ብዙ ወንድሞችና እህቶችን ሞት የገበርክበት፣ ብዙ ስቃይና መከራ የከፈልክበት የደም ዕዳ። አልገባኝም። ንገረኝ እስኪ። ከቅድም ጀምሮ ለምንድን ነበር ትኩር ብለህ የምታየኝ? እንጃ ብቻ የሆነ ቦታ የማውቆት ስለመሰለኝ ነው። ታውቀኛለህ። አንተን ገፍቶ ለዚህ ያበቃ ባለፈው የነገርከኝን ስቃይና መከራ ያወረደብህ ድርጅት አባልና ቀንደኛ መሪ ነበር። ምን?